ማግኘት መቻል አለብን። ሴቶቹ ጋር ሄደን በመናነጋግርበት ጊዜ በመጀመሪያ ደረጃ በስራ ላይ ሊሆኑ ይችላሉ፣ በሆቴል ውስጥ ሊሆኑ ይችላሉ፣ ባር ውስጥ ሊሆኑ ይችላሉ፣ ወይም በመንገድ ላይ ሊሆኑ ይችላሉ። በተቻለን አቅም ሴቶቹን በሚያግባባ አማርኛ በመቅረብ ከዛ በኋላ ለምን እንደሆነ አላማችን በመግለጽ የሚያስፈልጉትን በራሪ ጽሁፎችና አድራሾቻችንን በመግለጽ ፈቃደኛ ከሆኑ እኛ ጋር በመምጣት በመታቀፍ ይህንን የትምህርት ሂደት እንዲከታተሉ የምናደርግበት ሁኔታ ነው ያለው። ሴተኛ ዳሪ ህይወት ውስጥ እንደጀመርኩኝ ይመስለኛል ይሄን ድርጅት እንትን ያለው እና ሌሎቹ በፌዝም የሚመለከቱት ነበሩ። እኔ ግን የትምህርት ፍላጎትና የማጉጉት ስላለኝ በቃ ይሄድን እስኪ ምንድነው የሚባለው ምናምን ነገር ያለን እንትን ስንል ጥሩ ትምህርት ነው እያስተማረ ያለው። ስለማላዘር በሽታ የወሊድ መቆጣጠሪያ ኮንዶም በነፃ ይሰጡን ነበር እና በዛ ስለዚህ ተማርን። በቃ ያልተማርን ያላገኘነው እውቀት የለም። እዛ ቀን እየተማርን ማታ ስንሰራ የቀን ግንዛቤ ያለንና ህይወታችንን እንጠብቀዋለን፣ ለጓደኞቻችን እናስተምራለን። ፍራቱ ይቀርና በድፍረት እንትን በማለት የባህሪ ለውጥን ብናመጣ ነው እንጂ ስለ ኤድስ ኮንዶም አድርጉ ምናምን ቢባል ምንም ለውጥ ሊመጣ አይችልም። ከዛሬ 4 አመታት በፊት ማለትም ፕሮጀክቱ እንደተጀመረ አካባቢ ብዙ አይነት ችግሮች ነበሩ። ሃይማኖቱ ለታስለውጥ ነው እንደነዚህ አይነት ሁኔታዎች አሉ። ሁለተኛ ነገር ደግሞ እናንተ ያው መለመኛ ልታደርጉን ነው እንደዚህ ፎቶግራፋችንን አንስታችሁ ወይ ደግሞ የተለያየ የኛን ቃል ከወሰዳችሁ በኋላ ለራሳችሁ መጠቀሚያ ነው ልታደርጉን የምትፈልጉት። ያንን የፕሮጀክቱ እውነተኛ ዓላማ ተረድተው ወደኛ እስከሚመጡልን ድረስ ብዙ አይነት ችግር ነበረ። ስለባለዘር ውስጥ ምን እንደሆነ ያላቀም ስለ ኮንዶም አጠቃቀም ራሱ አሁን ያጠቃቀሙ ይንገርኝ እንጂ እንዴት እንደሚጠቀም ምንም ነገር አላቀውም ነበር። ይሄን ሁሉ አሁን ያላወቁት ነገር እዚህ ድርጅት ከገባኝ ብዙ ቀዲጂ ላላወቁት ሁሉ እያሳወቁኝ ነው። በእውነቱ ብዙ ቦታ ቤርኩበት ሰዓት ይሄንን ማለት ነው። ጓደኞቻችን ብዙ አሁን ያላቸው ጋር እንትን አደድሚያቸው ጋብቻ ይያሉ ከገጠር ምንም ማያውቁ ያስተራምት እድሜ ምናምን ነገር ይመጣሉ። ይሄን ነገር ተሰባስበን እናወራለን። እንደዚህ መጣው በመተለኝ ሰዓት እኔም ቁጭ ብዬ አዋያታለሁ። ይሄን ነገር እንደዚህ ማንበብና መጻፍ ማትችለው ማንበብና መጻፍ ስለ ኮንዶም ይስበል ሞሉንና አለሞሉን እንኳን ማጣቃሉ ብዙ ስለዚህ በመልክቶች እንኳን ነግራታለሁ። በአንድ ወቅት ከጓደኛዬ ጋር ሆቴል ገብተን ሻይ ቡና እያልን ሳለ እዛው ሆቴል የምትሰራ አንዷን ተነጋገርንና ወደኛ መጣ። እንዲህ ስንጫወት በቀጥታ ወደ ስራ ዓለማቸው ገባን እና ወጣት አሪፍ ነው አለችን። ወጣት የገባው ነው። ወጣቶች በጣም ጀንትሎች ናቸው፣ ይገባቸዋል ሁሉ ነገር። አባቶች ግን እነዚህ ትላልቅ ሰዎች በጣም አስቸጋሪ ናቸው። ሻይ ቡና በይሉናል፣ እንጠጣለን፣ አብረን እንዝናናለን። ከዚያ ጥያቄ ቀርብልናል። በክፍል ፈልግሻለሁ እንባላለን። ክፍል ገባለሁ። ክፍል ገብተን ኮንደም አንኮ ብለን ስንሰጣቸው የስድብ አይነት ነው የሚወርድብን። አንቺ ጎረምሳ፣ አንቺ ውርጋት፣ አንቺን የመሳሰሉ አንቺን የሚያካክሉ ልጆች አሉኝ እኮ እንደምን በታይኝ ነው ኮንደም የምትሰጪኝ? እዚህ ጋር እንግዲህ የምናየው ይሄ አንድ ተረት አለ፣ አህያ ወደ ቤት ውሻ ወደ ግጦሽ የሚባለው። እነዛ አይናቅናቸው እህቶቻችን እነዛ የሚሰሩት የቤተሰብ አባወራና ኃላፊ የሆነ ምሁሩና ብዙ ያቃል የምንለው አባታችን እዛ ቦታ ጓዳ ውስጥ እንግዲህ ስለ HIV/AIDS እየተማረ ነው ማለት ነው። ሴቶቹን ብቻ መንገሩ ምንም ችግሩን ሊቀርፈው አልቻለም። ወንዱ ራሱ እያወቀው ወደ እሳት እየሄደ የመማገሩ ሁኔታ እንግዲህ መርጦታል ማለት ነው። ግን በምን አይነት ነው የባህሪ ለውጥ ሊመጣ የሚችለው የሚለው ነገር ሁሉ በብዛት የሚያሳዝን ነገር ነው የሚሆነው። ምክንያቱም ምንድነው ሴተኛ አዳሪዎቹ ጋር በመሰራበት ጊዜ ከወንዶቹ ማንጻር ያለውን ሁኔታ በደንብ ተረድቻለሁ። አሁንም ይኬዳል። በሚኬድበት እንኳን ጊዜ ምን አለበት አትሊስት ኮንዶም መጠቀም ቢቻል። ሴቶቹ አብዛኛዎቹ ማለት ይቻላል ከሴተኛ አዳሪነት መውጣት የሚችሉበትን ነገር ለራሳቸው ተገንዝበውታል። ከሴተኛ አዳሪነት መውጣት ይቻላል፣ ሰርቶ መብላት ይቻላል የሚለው ነገር በአእምሯቸው መስረጹ ለኔ አንድ ትልቅ ለውጥ ነው። ራሳቸው የሚናገሩት ለውጥ ነው። በዚህ ጊዜ ሁሉም ሴተኛ አዳሪዎች ካሏቸው የሴተኛ አዳሪነት ህይወት ወጥተዋል ማለት አይደለም እና ጎን ለጎን የሴተኛ አዳሪነትን ስራ የሚሰሩ አሉ የተወሰኑ ሴቶች። እነዚህ ሴቶች የሚሰሩበት ምክንያት የሚያገኙት ገንዘብ በቂ አይደለም።
አሁን ማለት ያው በዚህ በድርጅቱ እየሰራሁኝ ነው። ሰርቼ ደግሞ ለመውጣት እየጣርኩኝ ነው። እንጀራ ሸጣለሁ፣ በሶ ሸጣለሁ፣ ዳቦ እንደዚህ ዳቦ ደፍቼ ሸንሽኝ ለመሸጥም እያሰብኩኝ ነው። አሁን አንዳንድ ንግዶችን እየነገርኩኝ ለመላቀቅ እየፈለኩኝ ለመውጣት ማለት ነው። ለምን ስራ አልፈልገውም፣ ለመስራትም አላማም የለኝም። ግን ችግር ስለሆነብኝ እሰራለሁ። መረጃዎችን ስናይ ለምሳሌ ከ20 ዓመት በላይ ያሉ ወንዶች ልጆች 50% የወሲብ ግንኙነት እንደሚያደርጉ ይናገራሉ። ሴቶችም ደግሞ እንደዚሁ 30% በላይ እድሜያቸው 20 ከደረሰ የወሲብ ግንኙነት እንደሚያደርጉ በጥናቶች ተረጋግጧል። እውነታው ይሄ ሆኖ ዛሬም ግን ለምሳሌ ከተለያዩ አቅጣጫዎች የሃይማኖት ተቋማት የሚሰጠው መልእክት አንድ ለአንድ የወሲብ ግንኙነት አድርጉ፣ ቢቻ ደግሞ እስከ ጋብቻ ድረስ የወሲብ ግንኙነት አትፈጽሙ የሚል ነው። ይሄ ብቻ ቢሆን በጣም እጅግ ጥሩ ነበር፣ ሁላችንም እንደግፈው ነው። ነገር ግን ጥያቄው ይሄ ይሆናል ወይ ነው። ወሳኝ ሚና ያላቸው የሃይማኖት ተቋማት፣ ወሳኝ ሚና ያላቸው የህብረተሰብ ክፍሎች ወጣቶች ስለ ወሲብ ግንኙነት ተፈጥሯችን ስለ ወንዶችና ሴቶች ማስተማር ያለባቸው ነው። ይሄ ምስጢር አይደለም። ማህበር ከተቋቋመ በኋላ ግን የተገኙ ድሎች አሉ ብዬ ነው የማምነው። ለምሳሌ አጠቃላይ የሴቶች ጉዳይ የሴቶች ሰብአዊ መብት ጉዳይ በብሔራዊ ደረጃ የሚያወያይ ጉዳይ ሆኗል። 6 ዓመት በፊት ይሄ ሁኔታ አልነበረም። ዛሬ ግን እነዚህ ጉዳዮች በሬዲዮ፣ በቴሌቪዥን፣ በጋዜጣ ይነገራሉ። የኛ ማህበር መቋቋም ሴቶች ፍትህ ለማግኘት መድረክ ሰጥቷቸዋል ብዬ ነው የማምነው። በተለይም ድሃ ሴቶች ምራትን አውርደው ቁጣና ሊወራ ቢነገር ጊዜ የማይበቃው ነው። የሴቶች ችግር አለብን። ያንን ነገር ለመቅረፍ ሌሎችም ተከትለውኝ አብሬ እንትን ብዬ ያንን ችግር ለመቅረፍ ነው እንትን ያልኩት ያሰብኩትና የተነሳው። የምንለፋው የምንደክመው ይሄንን የኢትዮጵያ ህዝብ የዓለምን ህዝብ እየቀጠፈ የመጣውን በሽታ ባለበት ለማቆም ነው። ስለዚህ የሰማ እንዲያሰማ ነው የምናስተምረው። ይሄ እንግዲህ አንድ አስተማሪ ብቻ ቆሞ ሁሉ ጊዜ የሚለፈልፈው ነገር ሆኖ መቅረት የለበትም። እያንዳንዱ ዛሬ ያያችሁትና የትምህርቱን የተቀበሉ ጥያቄና መልስ ያደረጉልኝ እያንዳንዱ አስተማሪያን ናቸው ብዬ እገምታለሁ። አርግፋው እንደዚህ ይሄንን ያህል ለውጥ በማምጣቴ ራሴ ደስተኛ ነኝ። ያኮራኛል። እንደው ቁመቴም ጨምሯል፣ ሰውነቴም እንደወፈረ አትጠራጠር።